የሰሃራ በረሃው የውሃ ጥም በአውሮፕላኑ ቢዝነስ ክላስ። የአየር መንገዱ አስተናጋጆች ቢዝነስ ክላስ ውስጥ የተሳፈሩትን መንገደኞች በተደጋጋሚ የሚፈልጉትን ምግብና የመጠጥ አይነት ያዙ ዘንድ ይጠይቋቸዋል። ከቢዝነስ ክላስ ተሳፋሪዎቹ መካከል አንዱ አውሮፕላኑ በየት አቅጣጫ እየበረረ እንደሆነ የሚያሳየውን አመልካች ያለማቋረጥ ይመለከታል። ሰሃራ በረሃ የሚል ስያሜ ሲመለከት ከዓመታት በፊት ከሀገሩ ተሰዶ ከሱዳን በሰሃራ በረሃ ሊቢያ ለመግባት በተጓዘበት ወቅት ያጋጠመውን የውሃ ጥም ትዝ አለው። ጉሮሮ መድረቅ ጀመረ። ሰውነቱ ተዝለፈለፈ። የሚያየው ሁሉ ብዥ አለበት። ውሃ 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 ስጡኝ ሲል ተጣራ። የአውሮፕላኑ አስተናጋጅ ከፊት ለፊቱ የተቀመጠውን ውሃ አንስታ ሰጠችው። ያለ ትንፋሽ ጨለጠው። ካጠገቡ የተቀመጠው መንገደኛ ሁኔታውን ተመልክቶ ምንድነው ያጋጠመህ? እንደዚህ ውሃ በተረፈበት ቦታ ከፊት ለፊት ውሃ ተደርድሮ ሐሩር በረሃ ውስጥ እንዳለ ሰው ውሃ ጥም ነፍሱን ሊነጥቀው እንዳለ ሰው የውሃ ጠብታን ምላሱ ላይ ጠብ አድርጎ ከሞት በር ሊመለስ እንደሚማጸን ሰው ውሃ ይዛችሁ ድረሱልኝ ጥሪን አሰማ ሲል ያጋጠመውን እንዲነግረው ጠየቀው። እርሱም ከሀገሩ ተሰዶ በሰሃራ በረሃ ሊቢያ ከዚያም አውሮፓ ለመግባት ያጋጠመውን የራስን ሽንት ለመጠጣት እስከ መጓጓት ያሳለፈውን በውሃ ጥም ምክንያት ያጣቸውን ጓደኞቹን እርሱም ሰሃራ በረሃ የሚለውን ስም ሲሰማ የሚቀሰቀስበትን መጥፎ ስሜት አጋራው። ከጎን የተቀመጠው መንገደኛ ከምንጩ የራቀ እንደዛ ነው። ውሃ ሕይወት ነው። ከውሃ ምንጭ በራቅን ቁጥር እየደከምን ስሜታችንን መግዛት እየተሳነን ተስፋ እየቆረጥን መምረጥ የሌለብንን ትናንት የተጠየፍነውን ሕይወት እየኖርን ለራሳችን ያለን ዋጋ እየወረደ ብቻ ብዙ የሕይወት ቁልቁለት ውስጥ እንገባለን። ከውሃ ምንጭ ጋር መገናኘት አካላችንን ከሞት ይታደጋል። ከአምላክ ጋር በጸሎት መገናኘት ከመንፈሳዊ ሞት ያድናል። በአርምሞ በትኩረትና በእርጋታ ማሰላሰል ከጭንቀትና ግራ መጋባት አእምሯችንን ይጠብቃል። በዚህ ውሃ በተትረፈረፈበት ቢዝነስ ክላስ ውስጥ ሆነህ ለምን የሰሃራ በረሃው የውሃ ጥም ሕያው ሆኖ ተሰማህ? ለምን? መንፈስና ነፍስህ ያልተገናኙት ምንጭ አለ ወንድሜ። አእምሮህ የበረሃውን አስከፊ ትዕይንት በሌላ ደስ በሚል ትዕይንት ይተካውና ከትላንት መጥፎ ገጠመኝ ይፋታ ዘንድ አርምሞን አትንፈገው። ወደ መንፈሳዊ፣ ነፍሳዊ፣ አእምሮአዊ፣ ስሜታዊና ፈቃዳዊ እንዲሁም አካላዊ ምንጭ በመመለስ በሰሃራ በረሃ ላይ በምስጋና ብረር። ቺርስ። የ60 ቀን የለውጥ ቻሌንጅ ቀን 9 ፓሴንጀርስ ኦን ቦርድ